ሃይማኖት፣ አስተሳሰብ፣ አመለካከት፣ እሴት፣ ባህል፣ ወግ ሰው ማለት የነፍስና የትብስት ወይም የነፍስና የስጋ ውህደት ውጤት ነው። ሃይማኖት ዕዳ ነው። ይህንን ማህበረሰብ ዝም ብሎ መግራት ማለት ወይም መልቀቅ ማለት መጨረሻ ላይ ምን አይነት ጦስ እንደሚያመጣ የታወቀ ነገር ነው። ደህና ናችሁ? ሰላም ናችሁ? የዩቲዩብ ተከታዮች አማን ናችሁ? ሰላማችሁ ይብዛ ብያለሁ። ያው እንግዲህ እንደምታውቁት ይሄ አዲስ ቻናል እንደመሆኑ መጠን ላይክ እንዲሁም ሰብስክራይብ በማድረግ ሞር ቤተሰብ የሆኑ እናሳድገው፣ ሁለቱም ደግሞ ከፍ እናድርገው እላለሁ። የዛሬ ዋናው ሀሳባችን ምንድን ነው? ሰብአዊነት ምንድን ነው የሚለው ነገር ይሆናል። ሰብአዊነት ከሃይማኖት ጋር አብሮ ተዋህዶ ሲመጣ ምን አይነት ባህሪ ይዞ ይከሰታል? እንደዚሁም ይሄ ውህደት የፈጸመው አንድ ሰብአዊ የሆነ ባህሪ ሃይማኖታዊ ልዝብታን ይዞ መጨረሻው ምን አይነት አቅጣጫ ይሆናል የሚለውን ነገር አብረን የምናይ ይሆናል ማለት ነው። ከዛ በፊት ግን አንድ ነገር ፎከስ ማድረግ ያለብን ምንም ይሁን ምንም መጀመሪያ ምን ይቀድማል? ሰው ይቀድማል። ከዛ በኋላ ነው ሰው ከቀደመ በኋላ ከሰው ጋር አንድ ላይ ተዳብሎ የሚከሰት ነገር አለ። ያ ተዳብሎ የሚከሰት ነገር ምንድን ነው? ሃይማኖት፣ አስተሳሰብ፣ አመለካከት፣ እሴት፣ ባህል፣ ወግ እንዲሁም የተለያዩ ነገሮች አብረው ይመጣሉ ማለት ነው። ኦኬ ሃይማኖትን እስቲ እንየው። ሃይማኖት በእርግጥ በአንድ ሰው ላይ ምሉ ሆኖ ሊከሰት ይችላልን ወይስ በማህበረሰብ የሚመጣ ዕዳ ነው? በነገራችን ላይ ሃይማኖት ዕዳ ነው ማለት ይከብዳል። ነገር ግን አንዳንዴ ዕዳ የሚሆንበት አጋጣሚ አለ። እንደየሃይማኖቱ ፕሪንሲፕል፣ ኮንሰፕት እንደዚሁም ደግሞ ጽንሰ ሀሳባዊ ውህደት ይለያያል። እንግዲህ ሃይማኖት ምንድን ነው ወደሚለው ነገር ከመምጣታችን በፊት ቅድም እንዳልኩት መጀመሪያ ሰው ምንድን ነው የሚለው ነገር እንምጣ። ሰው ማለት የነፍስና የትብስት ወይም የነፍስና የስጋ ውህደት ውጤት ነው። ኦኬ የነፍስና የስጋ ውህደት ውጤት መሆን ብቻ ሳይሆን ነፍስና ስጋ በምን አይነት ሁኔታ ነው የተዋሃደው የሚለው ራሱ ሌላ ጥያቄ የሚያስነሳ ሜታፊዚካሊ የሆነ ካራክተር ያለው ቲዮሪ ነው። ኦኬ እንግዲህ እናስብ። ሰው ማለት የነፍስና የስጋ ቅይጥ ውጤት ነው ካለ እንዴት ነው የተቀየጠ የሚለውን ወደ ጎን እንተውና ለምን ዓላማ ነው የተፈጠረ? ነፍሳዊ እሱነቱን ለማስቀጠል ነው ወይስ ስጋዊ ማንነቱን ህያው ለማድረግ ነው? ኦኬ ስጋዊና ነፍሳዊ ማንነቱ ምንድን ናቸው? ለሱ ለወደፊት ህይወቱ የሚፈይዱለት ነገር ብለን ስናስብ እነዚህ የስጋና የነፍስ ውህደት ነው። ቀጣይ አጃቢ ክስተት ወይም አጃቢ ኩናቶች ዘላቂያዊ በሆነ መንገድ እንዲዘልቁ የሚያደርገው ዋነኛው ምስጢር ማለት ነው። እነዚህ ሃይማኖት፣ ቅድም እንዳልኳቸው ወግ፣ የማህበረሰብ አስተሳሰብ፣ አመለካከት እንደዚሁም ህግ፣ ዲሲፕሊን የሚባሉ ነገሮች ተከታትለው የሚመጡ ከዚህም በኋላ ነው ማለት ነው። እነዚህ ነገሮች ሊከሰቱ ዘንድ ግን መጀመሪያ ከነፍስና ከስጋ የተዋሃደ ፍጡር ያስፈልጋል። አርቲኩሌትድ የሆነ ስፒች ያለው፣ ብሩህ የሆነ የማሰብ አቅም ያለው፣ ኮምፕሊኬትድ የሆኑ ታውቶችን ሞር ሲምፕሊፋይድ ማድረግ የሚችል ብሬን ያለው ፍጡር ያስፈልጋል። ያኛው ፍጡሩን መምጣት ተከትሎ ነው እንግዲህ ይሄ ነገር እውን እየሆነ የሚመጣ ማለት ነው። ወደ ዋናው ሀሳቤ እንመለስና እንግዲህ ያለ ሃይማኖት የሰው ልጅ ምንም ነው ቢባል ይሻላል። ምክንያቱም ሃይማኖት ሞር ስትሮንግዝንድ በሆነ ቁጥር የሰው ልጅ የዲስፕሊን ፓወሩ በዛው ልክ ስትሮንግ እየሆነ ይመጣል። ማህበራዊ ህይወቱ ስትሮንግ እየሆነ ይመጣል። አንዳንዴ ሳይንሳዊ በሆነ አመለካከት ወይም ደግሞ እንደዚሁ ብቻ ጀስት ደመነፍሳዊ ግብታዊ በሆነ አመለካከትና አስተያየት ህይወቱን መምራት ያስቸግራል። ምክንያቱም እያንዳንዱ ሰው የተለያየ ምርጫ አለው። እያንዳንዱ ሰው የራሱ የሆነ ነፃነት አለው። የራሱ የሆነ የአስተሳሰብ ዑደትና መስፈርት አለው። ይሄንን ማህበረሰብ ዝም ብሎ መግራት ማለት ወይም መልቀቅ ማለት መጨረሻ ላይ ምን አይነት ጦስ እንደሚያመጣ የታወቀ ነገር ነው። ግን ሃይማኖት በመኖሩ ምክንያት ዲሲፕሊን የሚባል ነገር መጣ። ስርዓት የሚባል ነገር መጣ። ስርዓትን ተከትሎ ነው እንግዲህ የሰው ልጅ ማንነት በጣም ዲኒቲ እንደሆነ፣ ተስፋ ያለው እንደሆነ፣ መጨረሻው ምን እንደሆነ እንዲያውቅ ያደርጓል። እንዲሁም አንዳንድ የፍልስፍና
ትምህርት አካላት ምን ይላሉ? ሃይማኖት ማለት የፍርሃት ውጤት ነው። የሰው ልጅ ሞትን ፈራ። ሞትን ከፈራ በኋላ ሞትን ለማምለጥ የራሱን ፈጣሪ ፈጠረ። ከዛ በኋላ የራሱ ፈጣሪ ከዚህ ሞት ነፃ ያወጣኛል፣ በሞት እንኳን ሌላ ህይወትን ይሰጠኛል ብሎ መሰለ የሚባል አይነት ትንሽ ውዝግብ ያለ የፍልስፍና አመለካከት አለ። ነገር ግን ይህንን ወደ ጎን እንተው። እስቲ የሰው ልጅ ዘላለማዊ የሆነ እምነት ባይኖረው ብለን እናስብ። ተስፋው ምን ነው? ሰው ወዳቂ ነው። ኤቭሪቲንግ ረጋፊ ነው። ዛሬ ያየነው ነገር ነገ ተመልሶ ይገኛል ማለት ዘበት የሆነ ነው። እንግዲህ ይህንን ተከትሎ ሰው ምን አይነት የወደፊት አመለካከት ፊውቸሪቲ ይኖረዋል ብሎ ለማሰብ በጣም ይከብዳል። እና ሃይማኖት ማለት የሰውን ልጅ ትርጉም የሚሰጠው የሰውን ልጅ ሰው መሆኑን የሚናገርና ይበልጥ ወደ ውጭ የሚያብይ ህቡ የሆነ ሚስጥር ያለው ማህበራዊ ነው ለማለት ይከብዳል። አንዳንዴ በግለሰብ ይሄ ነገር እውን ሊሆን ይችላል እና ሃይማኖት እንደዛ ነው። እና ሃይማኖት የሌለው ትውልድ ማለት መረን ነው። ምክንያቱም ሃይማኖት አመለካከት፣ አስተሳሰብ በራሱ ከጊዜ ሂደት በኋላ ሃይማኖት ሊሆን ይመጣል። አንዳንዴ ጃፓናውያን ወይም ደግሞ አሜሪካ ውስጥ እና ሌሎች የተለያዩ ሀገሮች ኢአማኖች ይበዙባቸዋል ይባላል። ግን ኢአማኖች በዝተው ሰው የሚያምኑት ምንድን ነው? ሶሻሊዝም ራሱን የቻለ ርዕዮት ነው። ይሄ ርዕዮት በጊዜ ብዛት ሃይማኖት ሊሆን ይመጣል። ኤኒዌይ ሃይማኖት ሲባል የግድ የሆነን ፈጣሪ ማምለክ ብቻ አይደለም። የሆነን ሀሳብ የሆነን ፈር ያለው ወይም የሆነ ቋሚ የሚመስል ነገር ላይ ሙጥኝ ማለት በራሱ እየቆየ ሲመጣ ወደ ሃይማኖትነት ይቀየራል። የጸና አመለካከትና የጸናን አስተሳሰብ ዘላለማዊ ኑባሬነቱን መጠበቅ የሚያስችል ማንኛውም አይዲዮሎጂካል ታውት ሃይማኖት ይባላል ማለት ያስችላል። እና እንደዛ ነው። ነገር ግን የሰው እንዲሁ ዝም ብሎ በደመነፍስ ወይም ቅድም እንዳልኳቸው በግብታዊ ማንነቱ ይኖራል ማለት ወይም ይዘልቃል ማለት የማይቻል የማይታሰብ ነገር ነው። ቀብድ ነው። እደግመዋለሁ። የሰው ልጅ ከሃይማኖት ውጭ መኖር ማለት ዘበት ነው፣ ባዶነት፣ ከንቱነት ነው። ሃይማኖት ማለት ትልቅ የሆነ ማህበራዊ ዲሲፕሊን አጽንኦት የሚሰጥ ተአምረኛ የሆነ ለሰው ልጅ የተሰጠ ትልቅ ስጦታ ነው፣ ትልቅ ጸጋ ሃይማኖት። ቴንክ ዩ አመሰግናለሁ። ወይ እንግዲህ የዩቲዩብ ቤተሰቦች ሆይ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁም ብዙ ተከታዮችን በማፍራት ይህንን ቻናል እናሳድገው። የተለያዩ ሀሳቦችን አብረን እናወራባችኋለን፣ እናሳድጋችኋለን፣ እናበለጽጋችኋለን፣ እንደዚሁም እንበዘብዛችኋለን። ቴንክ ዩ እስካሁን ስለተከታተላችሁኝ፣ ጊዜያችሁን ስለሰጣችሁ፣ እንደዚሁም ሞር ትኩረታችሁን እኔ ስላደረጋችሁ በቀጣይ ምዕራፍ በሌላ ሀሳብ የምንገናኝ ይሆናል ማለት ነው። ለጊዜው አመሰግናለሁ። እኔ ወንድማችሁ ኒቆዲሞስ ሁልጊዜም ቢሆን እወዳችኋለሁ። ቴንክ ዩ